ወንዶች ሚስታቸው ከበድ ያለ ህመም ብትታመም ጥለው የመሄድ እድላቸው ከፍተኛ ነው የሚል ጥናት ወጥቷል። በ2009 ቁጥራቸው 515 በሚሆን ባለትዳርና ከባድ የሆነ የጤና ችግር ያለባቸው ወንድና ሴት ታካሚዎች ላይ በተደረገ ጥናት መሰረት ጥናቱ ውስጥ ከተካተቱት ሴቶች መሃል ባሏ ከባድ የሆነ የጤና ችግር ለምሳሌ እንደ ካንሰር አይነት ያጋጠመው ሴት ባሏን ትታ ከመሄድ ይልቅ አብራው ሆና ህመሙን ማስታመምን ትመርጣለች። ባሏ ሲታመም ትታው የመሄድ እድሏ 2.9% ብቻ ነው። በሌላ በኩል ሚስቱ ከባድ የሆነ የጤና ችግር ያጋጠማት ባል ሚስቱን ትቶ የመሄድ እድሉ በጣም ከፍተኛ ነው። በዚህ ጥናት ከተካተቱት ወንዶች መካከል ወደ 20.8% የሚሆኑት ሚስታቸው ከባድ የሆነ የጤና ችግር ቢያጋጥማት ትተው የሚሄዱ ናቸው። ሕክምና ተማሪ በነበርኩበትና ከዛም በኋላ ግራጁዌት አድርጌ በሕክምና ሙያ ላይ ከተሰማራሁበት ጊዜ ጀምሮ ይህንን ፐርሰናሊ በጣም ኖቲስ የማደርገው ነገር ነው። በተለይ ደግሞ የህፃናት ሕክምና ክፍል ልጃቸው ታሞባቸው ልጃቸውን ለሕክምና ይዘው የሚመጡት እንዲሁም ደግሞ ለረጅም ጊዜ ልጃቸውን ሲያስታምሙ የሚታዩት እናቶች ናቸው። አብዛኛውን ጊዜ ደግሞ እነዚህ ሴቶች የቤት እመቤቶች ናቸው። ስለዛ ፋይናንሻል ኢንካም የላቸውም። በገንዘብ የሚያግዛቸውም ሰው የለም። ፊዚካሊ መጥቶ ልጃቸውን አብሮ የሚያስታምም የትዳር አጋርም ሆነ የልጅ አባት የለም። በዚህ ምክንያት የህፃናት ሕክምና ክፍል ተማሪ ሆነን በምንሰራበት ወቅት በተደጋጋሚ ለብዙ እናቶች ከሚሰሩት ስታፎች ጋር ብር እያዋጣን ለልጃቸው ሕክምና እንዲሆን የሚቻለንን እናደርግ ነበር። ከህፃናት ሕክምና በተጨማሪ ደግሞ በተለያዩ የጤና ችግሮች ምክንያት ሚስቶቻቸው ታመው የሚመጡ ወንዶች ብለድ ዶኔት እንዲያደርጉ በምንጠይቃቸው ጊዜ ወይም ደግሞ ለምሳሌ የኩላሊት ፌለር ወይም የኩላሊት መድከም አጋጥሟቸው ኩላሊት ለመስጠት ባለቤታቸው በሚጠየቅበት ጊዜ አብዛኛዎቹ ወንዶች ሪፊውዝ ነው የሚያደርጉት። ኩላሊታቸውን ለመስጠት ፈቃደኛ አይደሉም። በተቃራኒው ግን ወንድ ታሞ በሚመጣበት ጊዜ ባሏ ሊሆን ይችላል፣ ወንድሟ፣ አባቷ በሚሆንበት ጊዜ ሴቶች አብዛኛውን ጊዜ ኩላሊት ለመስጠት ወይንም ደግሞ ደም ለመስጠት ሲያንገራግሩ አናይም። አሁን በምንሰራበት የአእምሮ ሕክምና ክፍልም በጣም የማስተውለው ሴቶች ከባድ የሆነ የአእምሮ ህመም ሲያጋጥማቸው አብዛኛውን ጊዜ የትዳር አጋሮቻቸው ትተዋቸው ይሄዳሉ። በተቃራኒው ደግሞ ወንድ ከባድ የሆነ የአእምሮ ህመም በሚያጋጥመው ሰዓት ባለቤቱ ከጎኑ ሆና አብራ ከፍታውንም ዝቅታውንም አብራ ስትጋፈጥ ነው የምናየው። እናንተስ ምን ታስባላችሁ? እስቲ ከዚህ ቪዲዮ ስር ኮሜንታችሁን አስቀምጡልኝ። በተለይ ደግሞ ወንዶች ምክንያቱም ምን እንደሆነ ከእናንተ ፐርስፔክቲቭ ይህንን ማወቅ እፈልጋለሁ።